አሁንም ቀደም አበላይ ዘለቀ ማን አሁንም ቀደም አጣሪ ወይ ድምጽ እንኳን ለኔ መኪናዬን ይረብሻል ብታቆመው እየተሰራ እኮ መኪና በተለይ የታጠበ ማንጎራጎር የስራውን ጥራት ይጨምረዋል። ማንጎራጎር አይደለም ድምጽህ መውረድ ይፈልጋል። በዛ ላይ ደግሞ መኪናዬን ስታጥብ ቀስ በል እንዴ! ምንድነው እንዲህ መፍጨት? ጣትህን እጅህን ጣል አድርገህ ቀስ እያልክ ሽት ነው የሚደረገው። ምንድነው? አትንካታ በዙ ምን ልጃገረድ ናት እንዴ? ሁሌ ምላስ አያጣውም መቼ። ለማንኛውም ስታጥብ ረጋ ብለህ እጠብ እሺ። ስፖኪዮ እንደዚህ አይታጠብም። እና የኔ ያህል ችሎታ ካሎት እንደዚህ ካሰቡ ለምን አያጥቧትም? እርሶ እንደዚህ አይነት ሰው መሆንን ባጥነቴ ነው የምልህ። አምጥቼ ይሄንን የመሰለ መኪና ጫፉን አላስነካም ነበር። ግን እንደው መኪና አጥበህ ታውቃለህ እንዴ? ስራ አይደል እንዴ? ያው እንዴ በደንብ ነው እንጂ ማጥበው። አይመስለኝም። አስተሻሸትህ እኮ የሆነ ማሳጅ የምታረግ ነው የሚመስለው። ምን ነው አሽቆረመመች ቦት እንዴ? ወገኛ ነው እባክህ። የኔ መኪና ናት ባንተ መታሸት የምትሽቆረመመው። ልብህ ተራራ ነው። እውነትህን ነው። ግን እንደው አጥበህ ታውቃለህ መኪና እንዴ? ያላጠብኩትን ጽድት ያላደረኩትን ዕቃ ማለቴ መኪና ይጠይቁ። ይሄኔ እኮ ማናቸው እነዛ ቪትስ ቮልስ እነሱን ይሆናል መኪና ብለህ የምትጠራው እንዴ? እና እነሱ ጋሪ ናቸው እንዴ? እነሱ መኪና አይደለም የሚባሉት። እንደነዚህ አይነት መኪኖችን በምትገዛ ሰዓት እንደ ምርቃት ጣል የሚደረጉ እንደዛ በእናንተ እቁብ ተጥላ የምትገባ ባጃጅ በላቸው። ለማንኛውም ቀስ ረጋ እያልክ ጠብ መኪናዬ። ምን ሆነሃል አንተ? ቀለሙ ይለቃል እኮ የመኪናዬ። እንዴ ማዘር ፋውንዴሽን ማለት ሜካፕ ነው እንዴ ቀቧት? መኪና እኮ ነው እያጠብኩ ያሉት። ጥፍርህ በጣም ሳይው የሆነ ረጃጅም ነገር ነው። ቀለሟን ይሞነጫጭርብኛል። እንዴ ማዘር ጥፍር የለኝም እኮ ምን ግን ለዚህ ማኔ መዳፌ አይበልጥም እንዴ? በአረፋ ብዛት እኮ ቆርፍዷል። ይኸው ላሳየው። እንዴት ነው? ኦ ማይ ጋድ እንደምታኝ እስቲ ጆታ ወይኔ መኪናዬ ይሄንን እጅ አይቼ ቢሆን ኖሮ ጫፏን አትነካትም ነበረ። ያን ያህልም ከርዳዳ አይደለም። ይሄ ኖ አንተ አስነክቼ ላሳየውታ። ይሄው ተቀዳጭ ነው እንዴ? ማይ ጋድ ይሄንን እጅ አይቼ ቢሆን መኪናዬን አትነካም። ቼክ ያርጉት ብዬ ማን ነው? ደህና መሻችሁ።